Ramzin Talks. ሰላም ጤና ይስጥልን። እንግዲህ ዛሬ በራምዚን ቶክስ ፖድካስት ሰሞኑን እየተፈጠረ ባለው የዩናይትድ ስቴትስ ኦፍ አሜሪካ እና የኢራን ግጭት መካከል ውስጥ የዱባይ ሪል ስቴት ማርኬት እንዴት አፌክት ተደረገ የሚለውን በአጭርና በትክክለኛ ኢንፎርሜሽን ዲስከስ ለማድረግ እንሞክራለን። አብረውኝ ሁለት የተከበሩ እንግዶች አሉኝ። የመጀመሪያው ኦፍ ኮርስ የራምዚን ግሩፕ እና የራምዚን ሪል ስቴት ሲኢኦ ሚስተር አህመድ ዝናብና ከ6 ወር በላይ ቶፕ ሴለር የሆነው ምንተስኖትን ይዤላችሁ መጥቻለሁኝ። መልካም ንግግር ይሆንልን። እንዴት ናችሁ ጋይስ? ሰላም ደህና ሁሉ ሰላም? Everything is safe? Everything is safe. More than safe. Yeah, we are safe. ሰው ያው በሚሰማው ዜናና በሌሎች ነገር አፌክት እየተደረገ ነው። ከትላንት ወደ ራሱ 5 ጊዜ ደውሏል ቤተሰብና እዛ የሚያዩትና እዚህ እኛ ዴይ ቱ ዴይ አክቲቪቲያችን ላይ ያለው ዲፈረንስ በጣም ትልቅ ነው። ለመተከለ ያው ኦፍ ኮርስ እንደዚህ አይነት በተለይ ዋር ታይም ላይ ዜናዎች ልክ እንደ አድቨርታይዚንግ ግነት አላቸው። ትክክል። እና በጣም የተጋነኑ ዜናዎች ይሰራሉ። ለዛም ይመስለኛልና አንዳንዴ እኛ እዚህ ሆነን በጣም የሚጨነቀው ውጭ ያለው ነው። ግን እንደምታየው ነው። እኔ ፎርሚ ያን ይሄ ከሴፍነት አንፃር ያን ያህል ሰፊ ለውጥ ያየውበት እንትን የለም ከድሮ ከነበረው ያን ያህል እውነት ለመናገር ማለት ነው። ኦፍ ኮርስ ሜሴጆች ይመጣሉ፣ ራሳችሁን እንጠብቁ የሚል ሜሴጆች ይመጣሉ። ግን ካየነው ካሉት እንትኖች አብዛኛው ኢንተርሴፕት ተደርጓል። ሁለተኛው ግን ይሄ ዴይ ቱ ዴይ አክቲቪቲው ኖርማል ነው። ሁላ እንግዲህ ወደ ስራ እየገባ ነው። እንደውም ክራውድድ እንኳን አልቀደሰም ወደ ዱባይ ስንመጣና ኦፍ ኮርስ አፌክት የተደረጉ ሴክተሮች አሉ። ይሄ በተለይ ይሄ ከውጭ የሚገባው የቱሪስት እንትን በዚህ በነበረበት ወቅት ላይ ኦፍ ኮርስ አፌክት ሆኗል። ስለዚህ ይሄ እነዚህ ለምሳሌ ሆስፒታሊቲ ቢዝነስ ላይ ለምሳሌ ሆቴሎች እንደገና ካየን ለምሳሌ እንደ ታክሲ መደበኛ ታክሲዎች እና ኡበር ላክዠሪ ታክሲዎች እነሱ ተጎድተዋል። የቱሪስት መዳረሻ የሆኑ እንትኖች ኦፍ ኮርስ እንትን አለ። ለዛም ነው ደግሞ ገቨርንመንት አሁን ዱባይ ላይ ያሉ ቢዝነሶችን ላይሰንስ ማደስ ላይ ዲስካውንት እንዲደረግ አድርገዋል። ብዙ ፔመንቶች ዲፈርድ ሆነዋል። የባንክ ሎኖች ዲፈርድ ሆነዋል። እንደዚህ አይነት እንትኖች ድጋፎች አሉ። እሱ ብቻ ሳይሆን ኢቨን ኮሚኒቲ ወርስ በራሱ የተረዳዳ ነው። አሁን እንትንን ካየን አሁን ለምሳሌ ሞሎችን ካየን ትላልቅ ሞሎች ዳር ቬሪ ኤክስፔንሲቭ አይደለ እንደ ሬንት ለማድረግ አሁን ለስሞል ቢዝነሶች አንዳንድ ወር ነፃ ሰጥተዋል። which is ከ200,000 ድርሃም የሚበልጥ በላይ ማለት ነውና እንደዛ አፌክት የሆነው ነገር ራሱ ሰፖርት እየተደረገ ነው ያለው። ስለዚህ ይሄ ሴፍ ነው በሚለው እንትን I think we are safe more than even safe። እኔ ሌላ ሀገር ላይ ከዚህ በፊት አይቸው ማላቀው ነገርና ሳላነሳ ማላልፈው ነገር ቢኖር ትዝ ካላችሁ የሆነ ሰዓት ላይ የኤርፖርቱ የተዘጋ ጊዜ ሆቴሎች ኢቭን ኖርማል ግለሰቦች ያህል ራሱ የራሳቸውን ቤት በመክፈት ወይም ደግሞ ሆቴሎችም ደግሞ ነፃ ስቴይ እንዲኖራቸው ወደ 1 ሳምንት ያህል ድረስ ራሱ ኤርፖርቱም ደግሞ ምግብና አንዳንድ ነገሮችን በመሸፈን እዛ ላይ ስትራንድድ የሆኑ ሰዎችን እየረዳ ነበርና I don't think እኔ ሌላ ቦታ አሜሪካ ከ2 ሳምንት በፊት እንደዛ ነገር ነበር። I'm sure አልሰማሁም። ሜቢ ተደርጎ ይሆናል። ግን እንደዚህ አይነት ነገሮችን የምናየው እዚህ ሀገር ላይ ብቻ ነው ብዬ አስባለሁ። በትክክል እና ለምን ደግሞ እስቲ ምናልባት የሪል ስቴት ሴክተሩ ላይ ምን ያህል ኢንፍሌክሽን አይታል በዚህ ግጭት ምክንያት? ላይክ በዚህ ከጦርነቱ ወዲህ ባለው ብቻ ሳይሆን እኔ ጀነራሊ ከዱባይ በጀምር ደስ ይለኛል። ምክንያቱም ዱባይ እንደ ሀገር ላይክ ባለፉት 50 ዓመታት ውስጥ ነው አይደል እንደ ተጽዕኖ ፈጥራ እንደ ላይክ ቶፕ 10 ውስጥ ከዛ በኋላ አሁን ቶፕ 5 ትልቁ ፕላናቸው ደግሞ ቶፕ 3 ውስጥ መግባት ነው። እና እንደ ዩኤኢም ፕላስ ደግሞ እንደ ዱባይም ምን አይነት ሊደርሺፕ አለ የሚለው የሚያቅሰው የነበረ እስካሁን ድረስ ስተገባባቸው የነበሩትን እንደ ወርልድ ኢኮኖሚክ ክራይሲስ የ2008ን ፓንደሚኩን እንደ አይነት ሲቹዌሽኖችን በምን አይነት ወይ አለፈች ኢቭን እነዚህ ነገሮች ሀፕን ካረገ በኋላ በምን ያክል አጭር ጊዜ ውስጥ ባውንስ ባክ አርጋ እንደ አዲስ የነበረው ነገር ማስቀጠል ይችላልች የሚለው የሚያቅሰው
ሆነስትሊ ኢን ታይም ምንም አይነት ፍራቻ ይኖራል ብዬ አላስብም። ነገር ግን ኮንፍሊክት ነውና የሆነ ችግር ሲፈጠር ለምሳሌ ማንኛውም ጤነኛ እንኳን የሆነ ሰው ሲታመም አንድ ቀን ሁለት ቀን ስራ ይቀራል። ትክክል ኢትስ ኦብቪየስ። ነገር ግን አሁን ማርኬት ላይ እንደሚናፈሰው ምናምን አይደለም፣ ወይ ደግሞ ውጪ ሰዎች እንደሚያወሩት እንደምንሰማቸው ነገሮች አይደሉም። ምክንያቱም ያው የቆየንበት ስራ ነው። አሁንም ማርኬቱ ላይ ነው ያለነው፣ ዴሊ ያለውን ነገር እያየን ነው። ዱባይ ፎር ኤግዛምፕል ቅድም ሚስተር አህመድ በደንብ እያነሳቸው ነበሩ። በእነዚህ ኮንፍሊክት መሀል የሪል ስቴቱን እንዳይጎዳ መንግስት ምን እያደረገ ነው ብትሉ፣ የመጀመሪያው ነገር ዱባይ ላይ ሰው ኢንቨስት ሲያደርግ እስክሮ አካውንት የሚባል ነገር አለ። እስክሮ አካውንት ማለት ላይክ በገቨርንመንት እና በዴቨሎፐሮች መሀል የሚከፈት አካውንት ነው። ሲቀጥል ከሌላው ዓለም ደግሞ የሚለየው ነገር ዱባይ ላይ አንድ ዴቨሎፐር ቤት ለመገንባት ሲጀምር መሬቱን 100% ኦን ማድረግ አለበት። ከዛ በኋላ ከ30 እስከ 50% ደግሞ እዛ እስክሮ አካውንት ውስጥ ያስቀምጣል። ፕላስ ኢንቨስተሮች ደግሞ ኢንቨስት የሚያደርጉ ሰዎች የሚከፍሉት ክፍያ እዛ ውስጥ ይቀመጣል። ስለዚህ እንደ ሌላ ሀገር ዴቨሎፐር ወይ ደግሞ ሌላ ሀገር ላይ እንደተለመደው ትሬንድ ኮንስትራክሽኑ ቢቋረጥ ገንዘብ ይጠፋል ሚል እንኳን ስጋት የለም። ፕላስ ደግሞ ጋራንቲድ የሆነ አሁን ፍላይት ተከፍቷል፣ እንቅስቃሴዎች በተለመደው መልኩ እየሄዱ ነው፣ መጥተው መመልከት የሚችሉት ነው። ዱባይ ላይ የትኛውም ኮንስትራክሽን አልቆም። ትክክል። መንግስት እንደውም በዚህ ጦርነት ምክንያት አፌክት ተደርጎ ኮንስትራክሽኑ ቢቆም ኔክስት ስላለው የሪል ስቴቱ ማርኬት ላይ የሚኖረውን አፌክሽን በመረዳት በደንብ ሲሪየስሊ እየተከታተለው ነው ያለው። ምክንያቱም ለነሱም ተጨማሪ ኢንሴንቲቭ እየሰጠ ነው መንግስት። ይታወቃል ሪል ስቴቱ ባክቦን ስለሆነ እዚህ ሀገር ላይ ከዲቨሎፐሩ ለምትገዛው ቤት መንግስት ቪዛ ነፃ ይሰጣል። ሲጀምርም አይደለም እንደ አይነት ኮንፍሊክት ላይ ቀርቶ በኖርማሉም ጊዜ መንግስት በጣም በጣም ትልቅ ፎከስ የሚያደርግበት ኢንዱስትሪ ነው የሪል ስቴት ኢንዱስትሪ። ስለዚህ እንደ ገቨርንመንት ዱባይ ላይ ኢንቨስት ያደረጉ ሰዎች ምንም ያሳስባቸው ነገር የለም በዚህ ሰዓት። በቀጣይ እናያቸዋለን ማን ማንን አፌክት ያደርጋል። ኢንቨስት ኦፍ ፕላን ላይ ኢንቨስት ያደረጉ ሰዎችን ነው፣ ሬዲ ላይ ነው፣ ኢቭን ደግሞ ኦን አድርገው አሁን ሬንታል እየሰሩ ያሉ ሰዎችን ነው። የእነሱንስ በምን አሁን አፌክሽኑን መቀነስ ይቻላል የሚለውን መንግስት ምን ያክል እያገዘ እንደሆነ በደንብ በዳታ እናሳያቸዋለን በቀጣይ ጥያቄዎች ላይ። ትክክል። እናም እነዚህ አይነት ነገሮች ሲፈጠሩም ኦፍኮርስ መንግስታችን አሚን የዩናይትድ አረብ ኤሚሬትስ መንግስትም ለየሴክተሩ የሚመደበው በጀት አለ። አይ ቲንክ በቅርብ ጊዜ ሰምቻለሁ መሰለኝ ለኢንፍራስትራክቸር እና ለኮንስትራክሽን ወደ 47.8 ቢሊዮን አካባቢ በጀት ይመስለኛል ለአንድ አመት ዋን ሲንግል ኤሚሬት ነው እያልኳቸው ያሉት እና ተሰብስበው የነበሩበትም ሆሉ ከአንዳንድ ሀገሮች ሌጂስሌቲቭ ላይ ይበልጣል የሚል አንዳንድ ዜና ሰምቼ ነበርና እንደዚህ አይነት ነገሮችን ምን እንዳልከው ሲሪየስሊ ነው እየወሰዱ ያለው እና ሚስተር አህመድ ምናልባት ከሰማ ምክንያቱም ከዴቨሎፐሮች ጋር ይበልጥ ከኛ ይበልጥ ቅርበት አለህና ከዴቨሎፐሮች ጋር ከሰማ የተቋረጠ ኮንስትራክሽን አለ ወይ ዲሌይ የተደረገ ፕሮጀክት አለ ወይ ወይም ደግሞ ሎንች ሊደረግ ተብሎ የተቋረጠ ነገር አለ ወይ የሚለውን እስቲ ኤክስፕሌን። አሁን መነሳት አንደኛው የምፈልገው ቅድም አሁን ራሱ ብንታነሳው ጥሩ ፖይንት አለ። አንድ ሰው ይታመማል፣ ታሞ 2-3 ቀንም ቀርቶ ይመለሳል። ህመሙ የሚጠናበት ለምሳሌ እንደ ካንሰር የሚሆንበት ሲሆን ነው አስቸጋሪ የሚሆነው። ዩኤኢ እንደዚህ አይነት ችግሮች ከዚህ በፊት አስተናግዳለች፣ ግን ህመሙ ቶሎ ነው የሚሻላቸው። በጣም ነው ቶሎ ሰርቫይቭ የሚያደርጉት፣ ምክንያቱም ባካፕ አላቸው። አሁን አንድ ሰው ጤነኛ በነበረበት ጊዜ ጠንካራ ከሆነ ህመም ላይ ጎዳው ይችላል። አቅም ደግሞ ኢሚኒቲ ደግሞ ከሎ ደግሞ ከሆነ ህመሙ በጣም ያሰቃያል። ልክ እንደዚህ ነው ይሄ በጣም ስትሮንግ ባክቦን ያላቸው እና ይሄ ክራይሲስ ማኔጅመንታቸውም ህዝቡም በጣም ደስ የሚል ነው። እንደገና የሚኖረው ነዋሪው አገሩን ወዶ ነው የሚኖር። የእውነት ነው የሚሰማ እንትኑና ስለዚህ ይሄንን ላይክ ኦፍ ኮርስ አፌክት የሚያደርገው ነገር አለ፣ ግን ሰርቫይቭ የሚያደርጉበት እንትን ፈጣን ነው። ለዚህም ነው ሰዎች አሁን ሪል ስቴት ላይ ዱባይ ላይ ሪል ስቴት ላይ ስቲል የሚገዙት ምንድነው በጣም እርግጠኞች ናቸው ቶሎ ሰርቫይቭ ሊያደርጉ እንደሚችሉ ማለት ነው። ወደ ዲቨሎፐሮች ስንሄድ ለምሳሌ ከዚህ በፊት የገዙ ሰዎችን ሊጎዳው የሚችለው ለምሳሌ አንተ ኦፍ ፕላን ላይ በ1.5 ሚሊዮን ድርሃም ዋን ቤድሩም ገዝተሃል። በዚህ ክራይሲስ ምክንያት ዲቨሎፐሩ መስራት ማቆም ብቻ ሳይሆን በቃ ያንን እንትን 50% ዲስካውንት ብሎ 700,000 ቢሸጥ ጎዳል። ያንን የሚያደርግ የትኛውም አንድ ዲቨሎፐር ዲስካውንት ያደረገ ዲቨሎፐር የለም። ግን የተለያዩ ኢንሴንቲቮች ይሰጣሉ።
ለምሳሌ 4% ዴሊ ዌቨር ለገቨርንመንት የአሹራ የምንለው በኢትዮጵያ ወይም ሬጅስትሬሽን ፊ ያንን ዲስካውንት ይሰጣል። ቀድመ የምትከፍለው ስለሆነ ጥሩ ዲስካውንት ነው። ፔመንት ፕላን ማስተካከል፣ ለምሳሌ ፔመንት ፕላኑን ኢዚ ማድረግ፣ ፍሌክሲብል ማድረግ፣ እነዚህ በየጊዜው ሊመጡ በረመዳን የሚመጡ ኦፈሮች ናቸው። ኒው ይር ላይ የሚመጡ ኦፈሮች ናቸው። ያንን የሚመጡትን ኦፈሮች ፍሪኩዌንትሊ ያደረጓቸው በዚህ እንትን ምክንያት። ስለዚህ አሁን የሚገዛው ሰው በእነዚህ ምክንያቶች ባርጌኒንግ ፓወር ስለሚኖረው ፔመንት ላይ ለምሳሌ 12-14% ከፍሎ ወይም 10% ከፍሎ ቀሪውን 10% ከ3 ወር በኋላ ነው መከፍለው ማለት ይችላል። እነዚህ ባርጌኒንግ ፓወሮች አሉ አሁን ለሚገዙ ሰዎች። ይሄ ግን ወደ ሰርቫይቭ ስንል ቶሎ ነው ሰርቫይቭ የሚሉት እና ዲቨሎፐሮች ያቆሙት ፕሮጀክት የለም። እንደውም በጣም ትልቅ ፕሮጀክት ለምሳሌ ዳኑብ ላውንች አድርጓል አይደል? እንደ የቪላ ፕሮጀክት በጣም ሂውጅ ሆልደር ራሱ አላደረጉት። ሌሎች ዲቨሎፐሮችም እንደዚሁ አዳዲስ ፕሮጀክት ላውንች እያደረጉ ነው። እስቲ ሌላው ደግሞ ፕሮጀክቶችን የመጨረስ አቅም ሁሉም ዲቨሎፐሮች ሲወጡ ያለምንም ከክላይንት ገንዘብ ሳንቀበል አሴት ካሽ አሴት አለን ካሽ ሪዘርቭ አለ። ሞስት ዴቨሎፐሮች እኮ አላቸው ፕሮጀክት ለመጨረስ ካሽ ሪዘርቭ አለን እና ምንም አታስቡና ኦልሞስት በተባለበት ጊዜ ፕሮጀክቶችን እንጨርሳለን ብለዋል። እና ይሄ በጣም ትልቅ እንትን ነው የሚያሳየው። ስለዚህ ኦፍ ኮርስ አሁን የምናያቸው እንትኖች አሉ። ይሄ አሁን የሽያጭ ቮሊዩም ሊቀንስ ይችላል ኦፍ ኮርስ። ሌላው ሰከንደሪ ላይ አሁን ስናየው እንደውም ሰፕላዩ ያን ያህል ብዙ አይደለም። ዲስትረስ ሴለሮች አይበዙ፣ እንደውም ዲስትረስ ባየሮች ናቸው የበዙት። በቃ ቶሎ ለመግዛት ምክንያቱም ኤቭሪባዲ ሃቭ ኮንፊደንስ ዱባይ ተመልሶ ባካፕ ያደርጋል። እንደውም ፎር ሚ እኔ አሁን ለሰለሌለው አይደለም ሊትራሊ ፎር ሚ ብዙ ጊዜ ቢዝነስ ዲሲዥን ላይ ብልጥ የምትሆነው ምንድነው እንደዚህ አይነት ኦፖርቹኒቲዎችን መጠቀም ስትችል። ስለዚህ እኔ በሆን I will use this opportunity to invest እና ሌላው ደግሞ ምናልባት እዚህ ከሁለታችንም በላይ ሚስተር ከኛም በላይ ቆይቷልና ከዚህ በፊትም ሌላ ቀን ስታነሳልኝ የነበሩ ፖይንቶች አሉ ይበልጥ ዱባይ ላይ ሰው ትረስት እንዲያደርግ የሚገፉት። ለምሳሌ ከዚህ በፊት በ2008 ሪሴሽን ወይም ደግሞ ክራይሲሱ የተፈጠሩ ነገሮች አሉ በኮቪድም በኩል እና የሆኑ ፖይንቶችን ገልጸህልኝ ነበር ከጂዲፒም ጋር ኮምፔር አድርገህና እስቲ እነሱን ለተመልካቾችም እኔ ቢሊቭ እንዳደርግበት ስላደረከኝ እስቲ ብታነሳ። ቅድም ያልኩት ነው ገቨርንመንት ለምሳሌ እንደዚህ አይነት ክራይሲስ ለመመለስ የገቨርንመንቱን ቅድም ያልኩ በሽታ ስትታመን ኢሚዩኒቲ ወይም ውስጥ ያለው እንትን ጠንካራ ከሆነ ቶሎ ሰርቫይቭ ታደርጋለህ። ይሄኛውም ያው የዩኤኢ ገቨርንመንት ለምሳሌ በአሴት ኢንቨስትመንት ስናየው ሶቨርን ዌልዝ አሴት ከ2.5 ትሪሊየን ዶላር በላይ ኢንቨስት አድርጓል አሴት እንትን ላይ። ያ ማለት 2.5 ትሪሊየን ማለት ከዓለም በገቨርንመንት አሴት ኦን በማድረግ አራተኛ ናቸው። እንግዲህ which is in trillion እያወራን ያለ ነው in trillion ነው። by the way 2008 ላይ ለፋይናንሻል ክራይሲስ ሲሆን አቡዳቢ ገቨርንመንት ለዱባይ ለሪስቴት እንትን 10 ቢሊዮን ዶላር ነው እንትን ያለው። here you see it's 2.5 trillion ውጪ ያላቸው ኢንቨስትመንት አራተኛ ናቸው ካየ ነው። እና ሌላው እያንዳንዱ ካንትሪ የተለያየ ሎን አለበት ሁሉም አይደለ? ያንን ሎን ስናይ የዩኤኢ ከጂዲፒዋ 30% ብቻ ነው ሎን ያለባት። አሜሪካን ካየን ከ120% በላይ ከጂዲፒው ሎን አለበት ካለው ጂዲፒ በላይ ማለት ነው 20% በላይ። ዩኬን ካየን ከ92.9 almost 93% በላይ ሎን አለባቸው። ፋይናንሻል ክራይሲስ ወይም ደግሞ የፋይናንሻል ሪስኩን ስናይ የሚላካበትን ዩኤኢ ኤኤ ማይነስ ናት። ስለዚህ ይሄ በተለይ እነዚህ ቢዝነሶችን ባንኮችን እንዳይወድቁ ገቨርንመንት ሰፖርት የሚያደርግበት ከበቂ በላይ ሆነ አሴት አለው። ፕላስ ደግሞ ሌላ ዋናው ደግሞ እንትን የሚለው በእነዚህ አይነት ክራይሲስ ጊዜ የተለያዩ ሀገሮች ባንኮች ወይ ሎን ያቆማሉ ወይ ኢንተረስት ሬት ይጨምራሉ። ይሄ ግን ያሉት ባንኮች እንደውም ከ5 ትሪሊየን ድርሃም በላይ ካሽ
እንትን አላቸው የሚል አይ ቲንክ በዚህ ከእንትን ውስጥ አይቼ አንብቤ ያለውና ስቲል እንደውም አሁን ምንድነው ሎን ቶሎ አፕሩቭ አድርጉና ሎን አበድሩ ለቢዝነሶችም ለምንም ይሄ እንትኑን ሎን አድርጋችሁ አበድሩ ነው የሚለው። ስለዚህ ይሄን ስታዩ የዋናው ሰላሙን ያምጣ ብለን ነው ጸልያለን ዱዓ እናደርጋለን። ግን ይሄን ወቅት በዚህ ወቅት ላይ መሳተፉ እንደውም ጥሩ ነው ብዬ ነው ማስበው። ይሄ will survive አድርጎ we will see always survive 2008 ላይ የነበረ ፋይናንስ ክራይሲስ I was here እዚህ ነበርኩኝ። ኦፍ ኮርስ ኮንስትራክሽኖች ቆመዋል ምናምን it was panic ምናምን። ግን 2011 ላይ ቶሎ ነው ቡስት አፕ ያደረገው ሪል ስቴቱ ምኑ በጣም አሪፍ ነበር። 2019 ላይ እንደዚሁ በኮቪድ ምክንያት የሪል ስቴት ማርኬቱም ተጎድቶ ነበር በጣም። ከዛ በኋላ 2021 ላይ the highest year ነበር was the highest 2021 ላይ ወዲያው ነው ዊዝን አሁን አብዛኛው እንደዚህ አይነት ክራይሲስ ሲመጣ ባይዘው 5 year it will affect you እንዳየነው ከሆነ 2 year አብዛኛው ጊዜ በሁለት አመት ውስጥ ቶሎ ቱሪዝሙም ከ2019 በኋላ ወደ 2021 ላይ it was record breaking every single year እየተበለጠ ነው it's record breaking እና አሁንም the same thing እንትን ያደርጋል happen ያደርጋል ብዬ ነው ማሰበውና I think every time እንደዚህ አይነት ነገርም ሲፈጠር ሁሉ ጊዜ መሰራ አህመድ ሪል ስቴት ከገባው ጀምሮ የሚነግረኝ ነገር አለ they always give some incentive የሆነ incentive የሚሰጥ ነገር አለ። ለምሳሌ ቡርጅ ካሊፋን ጨረሱ which made Dubai appear on the map ሁሉም ዓለም ላይ one of the most tourist hub የሆነበትም ምክንያት one of the reasons was Burj Khalifa at some point ከ2019 እና ኮቪድ በኋላ ደግሞ እቺን የሁለት አመቷን የአሚኒያ 10 አመት ጎልደን ቪዛ መስጠት ጀመሩና I'm pretty sure አሁን ይሄን ነገር ከቀዘቀዘ በኋላ ባሁኑ የሚሰጡት ኢንሴንቲቭ ደግሞ ትንሽ ተለቅ ያለ ይመስለኛል። እንግዲህ እሱን አብረን የምናየውናል። ምናልባት ኤክስፕሌን ልታደርግልኝ የምትችለው ነገር አለና ቀደምም ያነሳሁም ነገር አለ በእንደዚህ አይነት ጉዳይ ላይ ኢንቨስተሮች ስፔሻሊ ኦሬዲ የገዙትም ኦፍ ፕላን ሬት አፌክት ሊደረግ ይችላል። ሬንታሉ ላይ እንዴት አፌክት ሊሆን ይችላል በሎንግ ተርም በሾርት ተርም የሚለውንም ኤክስፕሌን ብታደርግልኝ ምናልባት። ኦኬ ልክ ነው። በጣም አሪፍ እንትን ያነሳው ነገር ግን ሚስተር አህመድ ያለው ላይ የሆነ ነገር መጨመር ፈልጋለሁ። ምንድነው እሱ ዱባይ ላይ ሰው ኢንቨስተሮቻችን ለምሳሌ ከሪል ስቴቱ አንፃር አሁን የቅድም እያወራን ነበር አይደለ? ሚስተር አህመድ በደንብ እያብራራልን ነበር ስለ ዱባይ ሴፍቲ መንግስት ስለሚሰጠው ኢንሴንቲቭ ባክአፕ ብዙ ነገሮችን እያነሳልን ነበር። ከኢንሴንቲቮቹ አንዳንድ የቫልዩ ኢንሴንቲቭ አለ። ለምሳሌ አንድ ሰው ዱባይ ላይ ቤት ኦን በማድረጉም ብቻ ያውም ኮንስትራክሽን ላይ ያለ ቤትን ኦን አድርጎ የሚሰጠው ጎልደን ቪዛ አለ እና ኢቭን ይሄ ኮንፍሊክት ከተነሳ በኋላ ሰዎች አይተውት ሊሆን ይችላል ሚዲያ ውስጥ በደንብ ሲዘዋወር ነበር። ከ500 በላይ ጎልደን ቪዛ ሆልደሮችን ይሄ ኮንፍሊክት ከተፈጠረባቸው ሀገራት ወደ ዱባይ እንዲመጡ ተደርገዋል። ልክ እንደ ሲቲዝን ካስታወሳችሁት የዛሬ 4 ወር ይሄ ነገር አናውንስ ተደርጎ የነበረው ምንድነው አናውንስ የተደረገው? የዱባይ ኮንሱሌት ያለበትን የዱባይ ኤምባሲ ያለባቸው ሀገራት ላይ በሙሉ እንደ አይነት ናቹራል ዲዛስተር እንደዚህ አይነት ኮንፍሊክት ሲፈጠር ኢቭን እኛ ቅርብ ጊዜ ቪዲዮ ሰርተን ስልክ ቁጥሩን ላስቀምጠናል ኤምባሲውን ቁጥር ዱባይ ላይ ደውለው የሚያገኙበትን የፎሬን ሚኒስተር ቁጥር ማለት ነው። ሶ በዚህ መልኩ መንግስት በዚህ መልኩ እንኳን ሬስኪው እያደረገ ነበረ። ሶ ሴፍቲው ከዛ ያንንም ጭምር ያካትታል ለማለት ነው። ያ እና ደግሞ ሪሴሽኖች እንዲህ ባውንስ ባክ ያደረጉበትን ስታይ ደግሞ የ2008 ኦልሞስት 2 ዓመት ፓንደሚኩ 1 ዓመት ከ6 ወር አልሞላም ባውንስ ባክ አድርገው ሲነሱ። ሶ ከዛ አንፃር ያን ያክል ሴፍ ነን። አሁን ወደ አነሳህልኝ ጥያቄ ደግሞ ስመጣና ወደ ሬንታሉም ስንመጣ አንድ በደንብ እንትን ማድረግ ያለብን ነገር አለ። ዱባይ ላይ ያለው ፖፑሌሽን ኢቭን ዲማንድ እና ሰፕላዩ የተመጣጠነ አይደለም። ኢቭን አሁን ሰሞኑን በጣም መነጋገሪያ ሆኗል። ኦሬዲ በዚህ 15 ዓመት ብቻ ኦልሞስት ደብል አድርጓል። የዛሬ 15 ዲሴምበር 2011 ላይ ፖፑሌሽኑ 2 ሚሊዮን ነበር። አሁን 4 ሚሊዮን ገብቷል። 4 ሚሊዮን የገባበትን እንደውም በጣም አዝናኝ ነው በአስቂኝ እንትን ተፖስቶ ነበርና በአንድ ሳምንት ውስጥ ከ3 ሚሊዮን 999 ሺህ ምናምን በአንድ ሳምንት ውስጥ የዱባይ ሆኖ 4 ሚሊዮን በአንድ ሳምንት ውስጥ ከ5000 ምናምን በላይ ሰው
ሬዚደንት ሆኖ ነው ወደ 4 ሚሊዮን የተገባውና እየመጣ ያለበትን የፖፑሌሽኑም ፍጥነት እያደገ ያለበትን መጠን ስታይ እንዲሁም ማርኬቱ ላይ ያለው ሰፕላይ ያለውን ህዝብ ያለውን ዲማንድ ሳቲስፋይ አላረገም። ስለዚህ የቤት ፍላጎት እስካለ ድረስ አሁን የሚያሰጋ ነገር አለ ብዬ አላስብም። ማንን አፌክት ያደርጋል? ሾርት ተርም ላይ እየሰሩ ያሉ ሰዎችን አፌክት ሊያደርግ ይችላል። ወደ ሬንታሉ ስንመጣ ኤርቢኤንቢ እየሰሩ ያሉትን አጫጭር ጊዜ ክራዮችን እየሰሩ ያሉትን ሰዎች አፌክት ያደርጋል። በምን መልኩ? ምክንያቱም አሁን ቱሪዝም ያው ይታወቃል። ቱሪዝም እና ሰላም ምንም የምትነጣጥለው ነገር ሰላሙ ሲኖር ነው ቱሪዝም እንትን የሚለው። ለቱሪስቶች አሁን ካለው ኮንፍሊክት አንጻር መምጣት ባለመቻላቸው እነዚህ አሁን የጠራናቸው ሾርት ተርም የሚሰሩ ሰዎችና ኤርቢኤንቢ ላይ ያሉት ይጎዳሉ። ነገር ግን ሁለት አማራጭ አለ። እኛ እንደ ካምፓኒ ተነጋግረን አሰስ አድርገን አሁን ለክሊያንቶቻችን የሚሰጠን ያለው መፍትሄ አንደኛው ምንድነው? እነዚህ ሾርት ተርም የሚሰራባቸው ወይ ደግሞ ኤርቢኤንቢ የሚሰራባቸው ቤቶች ሲጀምር ለኤርቢኤንቢ የምንመርጣቸው ጥሩ ሎኬሽን ላይ ያሉ ቤቶችን ነው። ኢዚ አክሰስ ያላቸው ለቱሪስት ቦታዎች፣ ለከተማው ሴንተር ኤሪያ ላይ ያሉ ምናምን ናቸው ሞስት ኦፍ ደም። ሶ እነዚህን ችግር የለውም። አሁን እኮ ገና ቢሆን ነው እንጂ ገና አንድ ወር ምናምን ነው ጦርነቱ ነገ ቢቆም ተመልሶ ወደ ማርኬቱ ይመለሳል። የሚታወቅ ነገር ነው። ግን እነዚህ ቤቶች ወደ ሎንግ ተርም መዞር የሚችሉ ናቸው at the same time exactly። ምክንያቱም ማርኬት ላይ ያለው ዲማንድ እያየን ነው። ይሄን ቅድም ሚስተር አህመድ ወደ አነሳው ነው የምመጣው። የሰው እንቅስቃሴ አልቆም። ሞሎች ሂድ፣ መንገዱ ላይ ወጣ ያለውን እንቅስቃሴ ኤርፖርቱን ተመልከት። ሰው ኢቭን ማርኬት ላይ ሰው ስራ ላይ ነው ያለው። ሰው ኑሮ እስካልቆመ ድረስ የሰው እንቅስቃሴ እስካልቆመ ድረስ ይሄንን አፌክት ያደርጋል ብዬ አላስብም። ትክክል። ፕላስ ደግሞ መንግስትም ይሄ ከሆስፒታሊቲ ጋር የተያዙ ሆቴልና ቱሪዝም ላይ ላሉትም ኦልሞስት ከ1 ቢሊዮን በላይ ነው የበጀተው። ለስሞል ቢዝነሶችም እንደዛው ኢቭን የገቨርንመንት ፊዎችን በሙሉ ቀደም እንደተባሉ ዲፈር እንዲደረጉ ተደርገዋል። ትክክል። ኢቭን ቤቶችን ለምሳሌ በሞርጌጅ ገዝቶ የነበሩ ሰዎችን ወይ ደግሞ ሌላ ብድር ያለባቸውን ሰዎች ብድሩ ሪስትራክቸር እንዲደረግ ሪስኬጁል እንዲደረግ ይሄን የፋይናንስ ተቋማትን በትክክል ሄደው እንዲያናግሩ መንግስት እንትን እያደረገ ነው። ለነሱም ዳይሬክት የሆነ ኦርደር ነው የተሰጠው። በዚህ መልኩ ብድር ላለባቸው ሰዎች ሰፖርት እንዲያደርጉ። It's amazing። አንድ ገቨርንመንት ለሬዚደንሶቹ ፍሪሊ እና ፋይናንሻል ስትረስ እንዳይኖርባቸው አድርጎ ማኖር ማለት ለኔ እንግዲህ it's different። የሚገርምህ ደግሞ የምጨምርልህ ዱባይን ከብዙ ሀገር የምትለይበትን ነገር ልንገር። አሁን ዱባይን ከሞርጌጅ ጋር ማያይዘን ብናነሳ ዱባይ ላይ ለምሳሌ ላስት ይር ከ4 ባንኮች ጋር የዱባይ ላንድ ዲፓርትመንት ተነጋግሮ ለሬዚደንቶች በቅናሽ ኢቭን በጣም ሎ ኢንተረስት በሆነ ወይ በረጅም ጊዜ ቤት እንዲገዙ ሲያበረታታ ነበር ላስት ይር። ለማን? ሬዚደንቶች ገብቷል። እዚህ ኦልሬዲ ሳላሪ ቤዝድ ነው እንትን ለሚሉት ለሎካሎችም እንደዛው። አብዛኛው ግን ዱባይ ላይ በሞርጌጅ ቤት የሚገዙ ፎሬነሮች ኢቭን ለባንክ የሚያሳዩት ስቴትመንት የሀገራቸውን ነው። that means most of our buyers already ኢንካማቸው እዛው ያሉበት ሀገር ላይ ጀነሬት የሚደረግ ነው። ምክንያቱም የዱባይ ኢንቨስትመንትን አብዛኛው ሰው ለመኖሪያ ሳይሆን አትራፊ ስለሆነ ለኢንቨስትመንት ነው የሚጠቀመው። ስለዚህ ባንኮችም አፌክት አይደረጉም። ምክንያቱም most of mortgage buyers ሌላ ሀገር ላይ ሌላ ቢዝነሶች ያላቸው ናቸው። ከዛ ውጪ ራሱ በተጨማሪ መንግስት ራሱ እነሱንም በተለያየ ኢንሴንቲቭ እያገዛቸው ስለሆነ ፕላስ ቀደም ሚስተር አህመድ እንዳነሳው ኢቭን በ2008 ላይ ራሱ ላይክ በዚሁ ሴንትራል ባንኩ ነው ከአቡዳቢ 10 ቢሊዮን ኢንጀክት እንዲደረግ የተደረገው ወደ ዱባይ ጂዲፒ። ሶ እንዴት ኢንሴንቲቮችም ስላሉ ባክ ያደርጋል ብለን አንጠብቅ። ሌላው ላነሳው እንትን ምለው ምንድነው ለምሳሌ ወደ ዱባይ ሙቭ ለምሳሌ ያደረጉ እንትኖች 2025 ላይ ከ9800 ሚሊዮነር በላይ ወደ ዩኤኢ ሙቭ አድርጉ። ያ 65 ቢሊዮን ዶላር ነው ይዞ ሙቭ ያደረጉት ለመኖር ማለት ነው። ይሄ ለምሳሌ ኢንቨስት ለማድረግ ለምናምን ሳብ ለመኖር እና ከዓለም ላይ ቶፕ ሚሊዮነር ማይግሬት ከሚያደርጉባቸው አገሮች አንዱ ትክክል እንደውም አይ ቲንክ በአንደኛ ደረጃ ዩኤኢ ነው። ያ ትልቅ እንትን ነው የሚያሳይ። ቶታል ደግሞ ዩኤኢ ላይ ካየነው
ሚሊዮነሮች ዱባይ ላይ ዩኤኢ ላይ የሚኖሩ ሚሊዮነሮች ምን ያህል ይመስሉሃል በግምት? let's play it safe and say 100,000 ልበል ውስጥ ከ240,000 በላይ ሚሊዮነሮች አሉ። ይሄ አሁን ሚሊዮነሮች ስናይ ከ1 ሚሊዮን ዶላር በላይ ያላቸው ነው የሚሆነውና 240,000 በላይ ሚሊዮነሮች አሉ። እነዛው ምንድነው በቤትም ኦን ሊያደርጉ ይችላሉ፣ በተለያየ እንትን ሊያደርጉ ይችላሉ። ያ ብዙ እንትን ነው ካየ ነው በጣም ደም ከ100 ሚሊዮን ዶላር ነው በዶላር ነው ከ100 ሚሊዮን ዶላር ደግሞ ያላቸው ብለህ ስታይ ከ325 ሰው በላይ ከ100 ሚሊዮን ዶላር በላይ አለው። ከቢሊዮነሮች ደግሞ ከ1 ቢሊዮን ዶላር ደግሞ በላይ ካየ 28 ቢሊዮነሮች 28 ቢሊዮነሮች ያ ማለት ዱባይ ዶላር ነው እያወራን ያለ ነው። ስለዚህ ፎርብስ ወይ ብቻ ከ100 ቢሊዮነሮች ካሉት ቢሊዮነሮች ውስጥ 28 ቢሊዮነሮችን አስመዝግባለች ማለት ነው። ዩኤኢ ዱባይ ላይ ብቻ 81,000 ሚሊዮነሮች አሉ። ይሄ ምንድነው የሚያሳይ? this country how strong it is። ይሄ ያውላ እንትን ሙቭ ለማድረግ ሲመረጥ አንድ የሚመጣው ነገር ሴፍ ሄቨን ነው። ሴፍ አንተ ለራስ ለመኖር ሴፍ ነው፣ ለቢዝነስ ሴፍ ነው፣ እንደገና ደግሞ ለፋሚሊዎች ሴፍ ነው ብሎ ስለሚያስብ ነው። ያ እኛ አሁን እንደ ብራንድ አይተም የምናደርገው የዱባይ እንትን ሴፍ ናት እያለን የምናስተዋውቅ እንትን አሁን በተከሰተው እንትን የሆነ ይሸፈናል ብዬ እንደኔ ፐርሰናሊ አላስብም። ሎንግ ተርም የሚሆናል ብዬ አላስብም እና ሰርቫይቭ ያደርጋሉ። ይሄ ኦፍ ኮርስ ጂኦፖለቲክስ ዓለም ላይ ያለ ፖለቲክስ እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። ግን ከዛ በኋላ እንዴት ሰርቫይቭ የሚያደርጋል ቢሎ እንደውም ሞር ሻይን ያደርጋል ብዬ እጠብቃለሁ። እውነት ለምናገር ከዛ በኋላ እንዴት ሰርቫይቭ ያደረጉበት እንትን ይሄ ፕሮቴክት ሲያደርጉ ባይዘው ያደረጉት ባይዘው በጣም ብዙ የፈጠረው ነገር አለ። ይሄ እንትን በጣም የፈጠረው ነገር አለ። ለምሳሌ እዚህ ሀገር የሚኖረው ፎሪነር ሁላ እኔ የዚህ ሀገር ዜጋ ነኝ፣ ትክክል ማንም የፈለገ ነገር ቢፈጠር ከዚህ አንወጣም አንሄድም። ገቨርንመንቱም ራሱ for us you are ኤሚራቲ እያለ ያለበት እንትን ነውና ኤክስፓቱ እና ሎካሉ እንደውም በቃ ሁለታ እንትን አረጋችሁብን ነው። ምክንያቱም አብዛኞቹ እየወጡ ሲናገሩ we don't expect this ከእንደዚህ እስከ ከሀገራችን ከኛ በላይ ተጨንቃችሁ እንደ ሀገራችን ሎያሊቲው በጣም ደስ የሚል ነው ብሎ ሞር እንደውም ኤክስፓት እና እዚህ ሀገር እንደዚህ አይነት ችግር የለም ድሮም፣ ግን ሞር አሁን በጣም ስትሮንግ እንዲሆን ያደረገው እና ከዚህ በኋላ እንደውም ሞር አውትሻይን ያደርጋል ብዬ ነው ማስበው። በትክክል ኢቭን አሁን ያልከው ላይ እንትን የመጀመሪያው ኮንፍሊክቱ እንደተጀመረ በጣም ብዙ የአሜሪካ ዜጎች ኢቫኩዌት ለማድረግ በቃ እነሱን ለመውሰድ በጣም ጥረቶች ነበሩ ካስታወሳችሁ እና ኦልሞስት 95% በላዩ አንሄድም ነው ያሉት እና ራሳቸው የአሜሪካ የሚዲያ ተቋማት ሲናገሩት የነበረ ነው። ፕላስ ይሄኛው ደግሞ ምን አድርጎን አልፈዋል። ትላልቅ የምናውቃቸው ሴሌብሪቲዎች ትላልቅ ሚሊዮነሮች ጭምር ኢቭን ወጥተው ራሳቸውን ቪዲዮ እየቀረጹ እያሳዩ we are safe ማለትም ይሄ ያለ ምንም ገቨርንመንት ኢንሴንቲቭ እንደውም ከዛ በኋላ መንግስት እናመሰግናለን በዚህ ጊዜ ከኛ ጋር ስለቆማችሁ ብሎ መንግስት በግለሰብ ደረጃ ሲያመሰግናቸው አይተናል። የተለያየ እንደውም የረመዳን ወር ላይ ቴምር ብዙ ነገር ተደርጎ ፓኬጅ በመንግስት ደረጃ መንግስት ምን ያክል ከህዝቡ ጋር ተቀራርቦ እንዳለ ፕላስ ኢቭን በምን መኪና እየነዳን ስንዞርኩ በየመንገዱ አይታችሁት ከሆነ we all are Emiratis ገቨርንመንት ራሱ ያንን ሲያሳይ የነበረው ሶሻል ሚዲያው ላይ ስታዩት የትኛው ሀገር ኤክስፓት ነው እዛ ሀገር የጦርነት ተፈጥሮ አብረናችሁ ነው ሚስታን ጊዜ የተባለ በጣም ይሄ የሚያሳየው ምን ያክል it's not about economy ገቨርንመንት ላይ ያለውን ትረስት ነው የሚያሳየው ሰው መንግስት ላይ ያለውን እምነት። ምክንያቱም በእኛ እንኳን ቅድም እንዳነሳሁት 500 ያክል ጎልደን ቪዛ ሆልደር በመሆኑ ብቻ ጀስት ፕሮሚስ ወርድ ቃል ስለገቡለት ብቻ ከዚህ አይነት ታይም ላይ ከዜጎቹ እኩል ኢቫኩዌት አድርገው ወደ ማምጣት it's not easy እንደሌላ ሀገራት ላይ እንደምናየው የኮንፍሊክት ታይሞች ላይ ለይተው የሎካሉን ቢዝነስ አይደለም ሰፖርት ሲያደርጉ የነበረው ለይተው ሌላ ኖ ኢቭን ረመዳንን ከረመዳን በፊት 1.6 ሚሊዮን ሰው እንመግባለን ብለው ነው
እንትን ሲያደርጉ ነበር። አይተኮን በየመንገዱ ሰዎችን ላይክ ኢቭን መንገድ ላይ እየነዳ ያለን ሰው እንኳን መኪና በቃ ምክንያቱም በዛሽ ታይም እንኳን መንግስት እንዲህ አይነት ኮንፍሊክት ውስጥ ነው እንዴት ነገሮችን ማኔጅ እያደረገ አት ሴም ታይም ግን ኢቭን ከታች ያለው ማህበረሰብ በጾሙ እንኳን ያለውን ኮንዲሽን አንደርስታንድ አድርጎ በዚህ ልክ ኮንሺየስ የሆነ መንግስት ነው። ዛትስ ዋይ ሰው አሁንም ድረስ ከሎካሉ ባለፈ እንደ የሎካል ያክል ስሜት እየተሰማው በሊደርሺፑ ተማምኖ እየሰራ ያለው እንቅስቃሴ አልቆመም። ሞሎች ላይ እንደምናየው መንገድ ላይ እንደምናየው ኢቭን መንገድ ትራፊክ ቅድም እንዳልከው ነው ምንም ንቅንቅ ያለ ነገር የለም። ያ ስለዚህ ውጭ እንደሚወራው አይደለም። ያ ይሄንን ለመጨመር እንግዲህ ጥሩ ፖይንቶችን አንስተናል ብዬ አስባለሁኝ። ምናልባት ፖድካስታችንን ከማጠናቀቃችን በፊት ማንሳት የምትፈልጉት ነገር ካለ ማስተላለፍ የምትፈልጉት ሜሴጅ ካለ እድሉን ልሰጣችሁ ፈልጋለሁ። ይሄ አሁን ይህንን የሰራንበት ፖድካስት ዋናው ሪዝኑ ምንድነው? ምንም ነገር ዱባይ ላይ አልተፈጠረም እንደ ድሮ ነው ዱባይ እንደዚህ ለማለት አይደለም። ኦፍ ኮርስ አፌክት አድርጎታል። ግን አፌክት ያደረገው ሌሎችን አገር ቢሆኑ አፌክት በሚያደርገው ደረጃ አይደለም። ሁለተኛ ነገር ደግሞ ከዚህ በፊት አሁን ከዚህ በኋላ ያለውን አናውቅም። ኦፍ ኮርስ ግን ከዚህ በፊት ባየናቸው ልምዶች እንደዚህ አይነት የተለያዩ ክራይሲሶችን ቶሎ ነው አውትካም አድርገው ሰርቫይቭ አድርገው ከፍ የሚለው በዚህም ልምድ ነው። አሁን ለምሳሌ የትኛውም ባንክም እኮ ለቢዝነስ ሎን ሲሰጥ ኋላህን ነው የሚያጠናው። እንዴት ነበረ ስቴትመንቱ፣ እንዴት ነበር በየወሩ የሚገባለት ገንዘብ እንዴት ነበር ምናምን ብሎ ኋላህን ነው የሚያጠናው። ቤዝድ ኦን ዳት ካልኩሌሽን ነው ኦኬ ይከፍለኛል ብሎ የሚያበድር ብሩን ከሰጠ በኋላ አንተ ከዛ በኋላ የምትሰራውን ቢዝነስ ሪስኩን ምኑን ወይም ደግሞ ከዛ በኋላ ያለውን ገንዘብ እንዴት እንደምታገኝ አይደለም አያውቀውማ። እሱ ነው ፊውቸር። ስለዚህ አሁን ዱባይም ምንድነው ከዚህ በፊት ያለውን ነው ካልኩሌት ተደረገው። ከዚህ በፊት በእንደዚህ በተለያዩ ክራይሶች ወይ እንዴት እንትን አድርጓል። ስለዚህ ቤዝድ ኦን ዛት አሁን በመጣው እንትን በምን ያህል ጊዜ አውትካም ያደርጉታል የሚለውን ነው። ግን እንደተጠበቀው ለምሳሌ ላይክ 90% እንትን አልወረደም። ሌሎች ፕሮቴክት ይሆኑ አሉና ያንን ለመግለጽ ያህል ነው። ስለዚህ እንደዚህ ሎ በሆነበት እንትን እንደዚህ አይነት ኢንሴንቲቮችን በመታገኝበት የእውነት ነው። ለምሳሌ ቅናሽ ሳይሆን ይሄ ኢንሴንቲቮቹ ምናምን የእውነት ናቸው። ለምሳሌ አንድ ቤት ስትገዛ እርግጠኛና መኪና ወሰድ ይላል ዳማክ። ይሄ እርግጠኛ ነው አይደለ? ስለዚህ እነዚህ አይነት ነገሮችን መጠቀም ጥሩ ነው ብዬ አስባለሁ ፐርሰናሊ። ግን ይሄ ላይክ ዳይሬክት ፋይናንሻል እና ቢዝነስ አድቫይዝ አይደለም። ግን ከዚህ በፊት ያሉትን ባየነው መሰረት ኦቨርካም አድርጎት የተስተካከለ ነገር ይሆናል። ዱባይ ላይ የመግዛት ፕላን ያለው ሰው ምክንያቱም ከ3 ዓመት ከ4 ዓመት በኋላ ነው አይደል እንዴ ቤት የሚያልቀው። በዛ ጊዜ እንደውም በሃይስት ሲዝን ይሆናል ብዬ አስባለሁ። ለሪሴልም ሆነም ለነሱ ነገሮች ይጠቅማቸዋል። መጨመር የምትፈልገው ነገር ካለ ፕሊዝ። ያ እዚህ ላይ መጨመር የምፈልገው ነገር ለኢንቨስተሮች ነው። ሞስትሊ ለኢንቨስተሮቻችን ሁሌ ይታወቃል ክራይሲስ ላይ ኢንቨስት የሚያደርጉት ኢንቨስተሮች ስማርት ኢንቨስተሮች ናቸው። ይሄ ምናልባት ሁሉን ላይ መለከት ይችላል። ያለችውን ገንዘብ እንደው ከእጄ ላይ ከሚቀመጥ ብሎ ኢንቨስት ስለሚያደርግ ሰው ሳይሆን ካልኩሌትድ የሆነ ሪስክ ወስዶ በቃ ይሄ ጥሩ ኦፖርቹኒቲ ነው ብሎ ኢንቨስት ለሚያደርግ ሰው። ምክንያቱም ኢንቨስተሮቻችን ሚኒመም 1 ሚሊዮን ኢንቨስት ቢያደርግ በኢትዮጵያ ምን ያክል መሆን እንደሆነ እናውቃለን አይደል? ያንን ያክል ኢንቨስት የሚያደርግ ሰው መቼም ማርኬት አሰስ ሳያደርግ ያለውን ሴኩሪቲ ቼክ ሳያደርግ ማርኬት ከፍ ብሏል ዝቅ ብሏል የሚለውን ነገር ቼክ ሳያደርግ ኢንቨስት አያደርግም። አሁን ላይ ግን እኛ ኢንቨስት ማድረግ ይቻላል ወይ ዱባይ ላይ አሁን ላይ ኢንቨስት ማድረግ ትክክል ነው ወይ ብሎ ለሚጠይቁን አዎ ነው የምንለው። አዎ ነገር ግን ምን መሆን አለበት? ኢንቨስት የምታደርጉበትን ፕሮጀክት አይነት ሎኬሽን እንደተለመደው ያንን ፕሮፌሽናል የሆነ የባለሙያ ሳፖርት ያስፈልጋል። ይሄንን ነው እየሰራን ያለ ነው። ፕላስ ደግሞ ምንድነው ጋራንቲ ልንሰጣችሁ የምንችለው ነገር ቢኖር እኛ እየሰራን ያለ ነው። ምክንያቱም እንደ ራምዚን ይታወቃል። ራምዚን በሪል ስቴቱን የጀመረው ነገር ግን አሁን 13 ካምፓኒ ደርሰናል። ይሄ ሀገር ይቻላል ማለት ነው። በደንብ እንደውም ለእኛ ኮሚኒቲ በደንብ ማሳያ ነን። አሁን 13ኛ ካምፓኒ ደርሰናል። ኮንስትራክሽን የመጨረሻው ኮንትራክት ጀምረናል እና አሁንም የምላቸው ነገር ይሄ ታይም ይታለፋል፣ በደንብ ይታለፋል። እንደውም ክራይሲሱ
በፊት እንዳነሳናቸው እንደ 2008ቱም እንደ ፓንደሚኩም አይደለም። ምክንያቱም የ2008ቱ ድንገተኛ በዓለም አቀፍ ደረጃ የመጣ ነው። ትክክል። ይሄ ፐርሰናል ነው። ፓንደሚኩን ስታየው ደግሞ ለፓንደሚኩ መንግስት ራሱ ማውጣት ያለበት ብዙ ወጪዎች ነበሩ። አት ሴም ታይም ገብቷል። ይሄ መንግስት ያገኘ የነበረውን ገቢዎች ነው የተቋረጠበት። ለሱ ደግሞ የዱባይ ገቨርንመንት ቅድም ቦስ እንዳብራራው ይሄ ሪዘርቭ እንትናቸውን ብቻ ስታየው ራሱ አስተማማኝ ነው። ሶ ክራሽ ያደርጋል? ምንም ክራሽ የሚያደርግ ነገር የለም። ቅድም እንዳለው የታመመው ሰው ቢሞት አዎ ልናወራ እንችላለን። እንደተባለው ወደ ካንሰር ቢቀየርበት አዎ ልናወራ እንችላለን። ኢት ጀስት ዋን መንዝ ገና እኮ አለየለትም። ስለዚህ ቢቆይስ ደግሞ መንግስት እኮ አሁን ሰው የወጣ እየገባ ነው፣ እየሰራ ነው፣ እየተንቀሳቀሰ ነው። በቃ ደሞዙን እያገኘ እየኖረ ነው። የሚከፈሉ ክፍያዎች እየተከፈሉ እየተኖረ ነው ያለው። ሶ መንግስትን የተለየ ጫና የሚጥልበት ነገር የለም ለኛ እንዲከፍለን ወይ ደግሞ እንደ ፓንደሚኩ ታይም ፕሮቫይድ ማድረግ የሚጠበቅበት ነገር የለም። እንደውም ምንድነው እያደረገ ያለው? ችግር የለውም ገቨርንመንት ፊ ይቆይ፣ ባንክ ሎናችሁ ዲፈር ይደረጋል። አይሆ ሳፖርቱ ሆቴልና ሆስፒታሊቲ ላይ ላሉት ደግሞ ኦልሞስት አሁን ዲስ ዊክ ብቻ ከኤፕሪል 1 ጀምሮ ከ1 ቢሊዮን በላይ ነው መንግስት ያዘጋጀው እዚህ ኢንዱስትሪ ላይ ያሉት እንዳይጎዱ ከዚህ እንዳይወጡ። ምክንያቱም ዱባይ አንደኛው ክንፏ ይሄ ቱሪዝሙ ስለሆነ ገብተዋል። አሁን ከተጎዱ ጦርነቱ ሲያቆም እነሱን ደግሞ መልሶ ለማገገም እንትን ስለሚወስድ በተአምር እንዳይጎዱ ነው ትራይ እየተደረገ ያለው። ስለዚህ የዱባይ ገቨርንመንት የምንተማመንበት ነው። ሁለተኛ ሜንሽን ማድረግ የምፈልገው ከሶሻል ሚዲያ ጋር በተያያዘ በቃ የትኛውም ሰው ኢንፎርሜሽኖችን የሚያገኝበትን ሶርሶች መምረጥ አለበት። ትክክል። አንዳንዴ እኛ ራሱ እንደነግጣለን ስለ የትኛው ዱባይ ነው የሚወራው እስከሚል ድረስ ነው ሚዲያ ላይ የምናያቸው። ሶ እንደ ለኢንቨስተሮች ምንድነው ስማርት የሆነ ኢንቨስተር ከራይት ሶርሶች ኢንፎርሜሽን ያገኝ። አሁን እኛ እያወራን ያለው ነገሮች ባይዞ አሁን ጉግል ላይ ቢገባ ማግኘት የሚችላቸው ፋክቶች ነው። ምንም ኤግዛጀሬት ያደረግነው ነገር የለም። ዛትስ ዋይ ኮንፊደንት ሆነን የምናወራው። በዚህ ሰዓት የሪል ስቴት ቪዲዮ ትሰራላችሁ፣ በደንብ እንሰራለን። ስለምናምንበት ነው የምንሰራው። ማንንም ለዱባይ ከቨር እያደረግንላት አይደለም። ምክንያቱም ሴፍ ባይሆን እኮ ሁላችንም ቤት አለን አይደል? አገራችን ቆይተን መምጣት እንችላለን። ሶ እየኖርንበት ስላለው ለተለያየ ዱባይ ላይ ኢንቨስት የማድረግ ሀሳብ ላላቸው እኛን አምኖ ደግሞ ዱባይ ላይ ኢንቨስት አድርገው ለቆዩ ክሊያንቶቻችን የምንለው ምንድነው እቺ ታይም የምትታለፍናት። ኢቭን በዚች መሀልም ኮንፊደንት የሆኑ የእኛን ቃል የሚያምኑ ከዚህ በፊትም ደግሞ በተግባር ስላሳየናቸው ኢንቨስት የሚያደርጉ ሰዎች አሉ። አዎ እያደረጉ ነው። ከዚህ በኋላም ደግሞ ሰጀስት የምናደርገው ምንድነው እዚህ ታይም ላይ ዲስትረስ ዲል ብትጠይቁ ዲስትረስ ዲል እኛም እየፈለግን ያለ ነው። ክላይንቶቻችን ቤት እንሽጥ ቢል እንኳን አናሸጥም፣ ሆልድ አድርጉ። ምክንያቱም ማርኬት ላይ ስላየ ነው። በፓንደሚኩም ታይቷል። ፓንደሚክ ታይም ላይ ሆልድ ያደረጉ ሰዎች በምን ያክል ታይም ፐርሰንት አፕሪሺየት አድርጎላቸው ቤት በቂ የሆነ ማርኬት ኤክስፒሪየንስ አለን። ዳስ ዋይ በኮንፊደንት እያወራን ያለ ነው። ይሄንን ለምንድን ነው ማነሳው? እንትን እንዳይመስላችሁ ላይክ ማባበያ አይደለም እያወራን ያለ ነው። ባክድ አፕ የተደረገ ኢንፎርሜሽን በትክክል ኢቭን እኛ ያወራናቸውን ጉግል ገብታችሁ ብታዩት ቫሊድ የሆነ ሪዝን፣ ቫሊድ የሆነ ዳታና ቫሊድ የሆነ ኢንፎርሜሽን እየሰጠን ያለ ነው። ያንን ነው ማለት ፈልገው። ቴንክ ዩ። እንግዲህ በጣም አሪፍ ፖይንቶችን አንስተን በትክክለኛ ባይስድ ባልሆነና ዝም ብሎ ያለ ኢንፎርሜሽን ባልተደረገ ትክክለኛ ኢንፎርሜሽን ለመስጠት ያህል ሞክረናል። ሚስተር አህመድና ምንቴንም በጣም አመሰግናለሁኝ። እነሱም ለኢንቨስተሮቻችን ያስተላለፉት መልእክት አለ። እኔ ደግሞ ለቤተሰቦቻችን መልእክት ላስተላልፍ። ሁላችንም ደህና ነን፣ ሁሉም ነገር ሴፍ ነው። ከስራ ወደ ቤት፣ ከቤት ወደ ስራም እየመጣን ያለ ነው። ስለዚህ አታስቡ። እንግዲህ በሚቀጥለው ፖድካስታችን በሌላ ጥሩ ዜና እስክንገናኝ ድረስ መልካም ጊዜ። Ramson Talks.